ጎበዝ አንድ ነገር ሐቁን ማወቅ ያስፈልጋል። ይህች ምድር የምንኖርባት ምድር ለሐቀኛ ሰዎች፣ ለእውነተኛ ሰዎች፣ እግዚአብሔር አምላካቸውን ለሚፈሩ ሰዎች ቦታ የላትም። እውነተኛ ስለሆንክ ቦታ የለህም። አጭበርባሪ ስትሆን፣ አስመሳይ ስትሆን፣ ሆዳም ስትሆን፣ በልቶ አደር ስትሆን ይቺ ዓለም ላንተ ትሆናለች። ስታስመስል ነው። ውሸታም ስትሆን ነው። አድርባይ ስትሆን ነው ዓለም ካንተ ጋር አብራህ የምትሰለፈው። ሐቀኛ ሰዎች በዚህ ምድር ላይ ቦታ የላቸውም። ሐቀኛ ከሆንክ በስራ ቦታህ ቦታ የለህም። በየትኛውም ቦታ በቤተሰብ በምትኖርበት መንደር፣ በሰፈር፣ በቀበሌህ በየትኛውም ቦታ ላይ እውነተኛና ሐቀኛ ሰው እሆናለሁ ብለህ ከሞከርክ ፈተናው ብዙ ነው። ምርጫው የኛ ነው። በነገራችን ላይ ወይ እውነተኛውንና ትክክለኛውን መንገድ መርጦ ፈተናውን መጋፈጥ እንደ ሐቀኛ ሰዎች፣ እንደ እውነተኛ ሰዎች፣ ወይም ደግሞ ለሆዳችን ማደር፣ መስገድ፣ ማጎብደድ፣ የውሸትን መንገድ መከተል። ዓለም የተሞላችው በአስመሳይ ሰዎች ነው። በውሸታም ሰዎች፣ በአጭበርባሪ ሰዎች፣ ለፈጣሪያቸው በማይታመኑ ሰዎች የተሞላች ናት ይህች ዓለም። ዛሬ የተንደላቀቀ የሀብታምነት ሕይወት የሚኖሩትን ስትመለከት አስመሳዮችና ሆዳሞች ናቸው። ለሆዳቸው ያደሩ፣ ለኪሳቸው ያደሩ፣ በውሸት ኪሳቸውን የሞሉ፣ በውሸት ፈጣሪያቸውን የካዱ፣ በውሸት ፈጣሪያቸውን የማይፈሩ፣ ከጨካኞች ጋር የሚተባበሩ፣ ከጨካኞች ጋር ውለው የሚያድሩ፣ ከጨካኞች ጋር የሚበሉ የሚጠጡ ሰዎች ናቸው በዚች ዓለም ላይ ቦታ ያላቸው። ካላስመሰልክ ዋጋ የለህም። እስኪ በስራ ቦታህ እኔ እውነተኛ ነኝ፣ ለእውነት የምኖር ሐቀኛ ሰራተኛ ነኝ በል እስኪ። ሁሉም ሰው ያገለሃል። የተለያየ ስም ይሰጣል፣ ታርጋ ይለጠፍብሃል። ስራ የማያሰራ ደረቅ ግትር የሚል ስም ይሰጣል። እውነተኛ ሰው ነኝ፣ ሐቀኛ ሰው ነኝ የምትል ከሆነ ካስመሰልክ ግን እከሌ እኮ መልካም ሰው ነው ትባላለህ። የእግዚአብሔር ሰው የገባው አራዳ ትባላለህ። ጥሩ ጥሩ ስም ይሰጣል። አስመሳይ ከሆንክ፣ የምታስመስል ከሆነ በልቶ የሚያበላ ትባላለህ። የምታጭበረብር ከሆነ አንተም ሰርቀ ለሌሎችም የምትሰጥ ከሆነ አብረህ የምትዘርፍ ከሆነ አብረህ የምታጭበረብር ከሆነ ሲያጭበረብሩ እያየህ እንዳላየህ የምታልፍ ከሆነ እሱማ የገባው አራዳ አሪፍ ትባላለህ። መልካም ሰው ትባላለህ። ዓለም በዚህ መልኩ ነው የምትሸልመን። ጎበዝ ሐቀኛ ነህ? እንግዲያስ ፈተናውን ለመጋፈጥ ዝግጁ ሁን። ሐቀኛ ሰዎች በዚህ ምድር ላይ ቦታ የላቸውም። እውነተኛ ሰዎች ቦታ የላቸውም በዚህ ምድር ላይ። ሌባ፣ ዘራፊ፣ አጭበርባሪ በአደባባይ ቀና ብሎ እየተራመደ፣ ሐቀኛ ሰዎች ግን ቤታቸው እስር ቤት ውስጥ ይሆናል። አንተ እውነት እውነት እያልክ፣ አንተ ሐቅ ሐቅ እያልክ፣ አንተ ሃይማኖቴ ፈሪሃ እግዚአብሔር ምናምን እያልክ ለሐቅ ስትቆም ቦታህ እስር ቤት ነው። አጭበርባሪ ሰዎች፣ ሆዳም ሰዎች፣ ሌባ ሰዎች፣ ወንጀለኛ ሰዎች በአደባባይ የሕግ ከለላ እየተሰጣቸው ቀና ብለው እየተራመዱ ሰውን ሁሉ በዓይናቸው እየገላመጡ እያስፈራሩ ምን ታመጣለህ እያሉ ሲኖሩ፣ ሐቀኛ ሰዎች ግን ለእውነት ለተጎዱ ሰዎች ድምፅ የሚሆኑ ሰዎች ደግሞ ወንጀለኛ ተብለው በተቃራኒው እስር ቤት ሲገቡ ትመለከታለህ። ሀገራችን ኢትዮጵያ እንደዚህ ናት። ለምን ብለህ አትጠይቅ። እውነቱ እኮ ይታወቃል። እኔ በጣም አንዳንዴ ይገርመኛል። ለምን እንዴት ነው? ምን አይነት ጥያቄ ነው? ለምን አትበል፣ ዋጋ የለውም። ለምን አትበል፣ መልሱ ቀላል ነው። ዓለም እንደዚህ ናት። በቃ አሁን ያለንበት ሁኔታ ምናልባት ነገ መልካም ሰዎችን ፈጣሪ ሊሰጠን ይችላል። ሐቀኛ ሰዎችን ነገ ፈጣሪ ሊሰጠን ይችላል። ጊዜው ግን ገና ነው። እግዚአብሔር አምላክ ነገሮችን የሚሰራበት የራሱ የሆነ ጊዜ አለው። አንቸኩል። የእግዚአብሔር ሰዎች ፍርዱ ከላይ ነው። አዎ ሐቀኛ ሰዎች ቦታቸው በዚች ዓለም ላይ ሊሆን ይችላል። ቦታ እስር ቤት ሊሆን ይችላል። ቦታ መወርወር፣ ቦታ መሰቃየት፣ ቦታ መጎዳት፣ መገረፍ፣ ብዙ መከራ ማየት፣ መሰደድ ያ ሊሆን ይችላል። ስትሰደድ ግን እግዚአብሔር አምላክ አብሮ ይሰደዳል። ስትደበደብ ሰዎች ከጎን ላይ ሆኑ ይችላሉ። ዘመዶች ከጎን ላይ ሆኑ ይችላሉ። መንግስት ከጎን ላይ ሆኑ ይችላል። እግዚአብሔር አምላክ ከጎን ይሆናል። አምላክ የምታመልከው አምላክ ፈጣሪ ከጎንህ ነው። እውነት ምን ጊዜም ቀጭን ናት። ፈተና አላት፣ መከራ አላት፣ መሰቃየት አላት። ምንም ቢሆን ግን እውነት መጨረሻ ላይ ታሸንፋለች። አሁን የቀማኞች አሁን የውሸታሞች ጊዜ ላይ ነው የምንገኘው። ውሸታም ሰዎች፣ ሌባ ሰዎች፣ አጭበርባሪ፣ ዘረኛ ሰዎች፣ ጎጠኛ ሰዎች ቀና ብለው የሚራመዱበት፣ ክብር የሚያገኙበት፣ ጥበቃ የሚደረግላቸው፣ በተቃራኒው ሐቀኛና ውሸታም ሰዎች ለተቸገሩ ሰዎች የሚያዝኑ፣ ከተቸገሩት ቆን የሚቆሙ ሰዎች ደግሞ ቦታ የላቸውም። ይህንን ማወቅ ያስፈልጋል። ዓለም እንዲህ ናት። ጎበዝ እንጽና፣ እናሸንፋለን አንድ ቀን። በማን? በእግዚአብሔር። ፍርዱ ከየት ነው? ከላይ። ከሰው አንጠብቅ።
ሰዎች በሚሰጡት ፍርድ ከችግራችን እንወጣለን ብለን ተስፋ አናድርግ። የሰው ልጅ በሰው ላይ ተስፋ ሊያደርግ አይችልም። ማንም በማንም ላይ ተስፋ ሊያደርግ አይችልም። ነገር ግን እግዚአብሔር አምላክ በሚልከው ሰው ተስፋ እናደርጋለን። ምናልባት ተስፋ የሚሆነን ለጭቁኖች የሚያዝን ድሃ ተበደለ፣ ፍርድ ተጓደለ የሚል ሰው ከፈጣሪ ዘንድ ሊመጣ ይችላል። መቼ አናቅም። መታገስ ያስፈልጋል። መታገስ ያቃተን መታገስ ነው። አሁን ያቃተን ትልቁ ችግር መፍትሄ የምንፈልገው ከዓለም ነው። ችግሩ ከዓለም ይመጣል። ችግሩ ከሰው ይመጣል። መፍትሄውን የምንፈልገው ከዛው ከዓለም በፍጹም አናገኘውም። ዓለም ችግሩን ፈጥራ ዓለም የውሸት መፍትሄ ልትሰጥ ትችላለች። አንዳንዶች ችግሩን ይፈጥሩና ራሳቸው ደግሞ መፍትሄ ፈላጊ ሆነው ይመጡልሃል። አዛይ ለመምሰል ስራ ሰሩ ለመባል ያ ውሸት ነው። እውነተኛ ሰላም የሚገኘው ከፈጣሪ ብቻ ነው። ተነግሯል እኮ ዓለም የሚሰጠን ሰላም እግዚአብሔር አምላክ እንደሚሰጠን ያለ ሰላም አይደለም። የእግዚአብሔር ሰላም ለአንዴና ለመጨረሻ ነው የሚሰጠን፣ የማይቋረጥ የሚቀጥል በሕይወታችን። ዓለም የምትሰጠን ሰላም ግን የሆነ ቦታ ላይ ይቋረጣል፣ የውሸት ስለሆነ። ስለዚህ ሰላምን ከእግዚአብሔር እንፈልጋት፣ ፍትህን ከእግዚአብሔር እንፈልግ፣ የሕግ መከበርን፣ የእንባችን መታበስን ከእግዚአብሔር እንጠብቅ፣ ከሰዎች አንጠብቅ። የምናየው ነገር ያሳዝናል፣ የምንሰማው ነገር ያሳዝናል። ሰው ከሰውነቱ ወረደ፣ ወደቅን፣ ሰው ክብር አጣ፣ ተጨካከን። ወንድም በወንድሙ፣ እህት በወንድሙ፣ ቤተሰብ ለቤተሰብ መተዛዘን የሚባል ጠፋ። ገንዘብ ገንዘብ፣ ጥቅም ጥቅም፣ ብሔር ብሔር፣ ዘረኝነት ሸተትን፣ ገማን። በቸርነቱ ግን ጠብቆ ይዞናል። እያንዳንዱ ሰው ኃጢአቱ መሽተት እኮ ቢጀምር መግማት እኮ ብንጀምር ከቤታችን አንወጣም ነበር። ግን በቸርነቱ ጠብቆ ይዞናል። በቸርነቱ ከና ኃጢአታችን እንወጣለን፣ እንገባለን። ታግሶን እኮ ነው። ኃጢአቱ የእያንዳንዱ ሰው በግንባሩ፣ በጀርባው፣ በልብሱ ላይ እየተጻፈ መሽተትና መግማት ቢጀምር ከቤታችን ቆልፈን አንወጣም ነበር። እንተፋፈር ነበር እያንዳንዳችን። እንጽና። መፍትሄ ያለው እግዚአብሔር አምላክ ሰላሙን ያድለን። በያላችሁበት ሰላሙን ያብዛላችሁ እግዚአብሔር አምላክ። ለሀገራችን ኢትዮጵያ ሰላሙን ይስጥልን። እዚህ ጋር ይቆየኝ። ሌላ ጊዜ በሌላ ሀሳብ ተመልሼ እመጣለሁ። ቤታችንን ሰብስክራይብ አድርጉ፣ ቤተሰብ ሁኑ። አመሰግናለሁ።